بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء ونبي سيد المرسلين وعلى آله وأصحابه أجمعين وبعد السلام عليكم ورحمة الله وبركاته ودهتوچنا ወንድሞች ጀምረው የነበርነው ስለ ዱዓ ትልቅነት አሁን እሱን እንመለከታለን ኢንሻአላህ ዱዓ ማለት ወል ዒባዳ አላህ የሚወደው ዒባዳ እንደሆነ አይተናል ከውን በፊት አያይዘንም ዱዓ በሆነ ጉዳይ ወይም ወደ ሐጃ ሲያጋጥመን ብቻ ሳይሆን ሁሉ ጊዜም ጧት ማታ ልክ እንደ ሌሎች ዒባዳዎች ልናበዛው የሚገባ ትልቅ ዒባዳ ነው ማለት ነው እና ይሄ ዱዓ አዳቦች አሉት አላህ ዱዓችን እንዲቀበለን መርሐባ እንዲለን ልንከተላቸው የሚገቡ አዳቦችና ስርዓቶች አሉት እንደው ዝም ብሎ አይደለም የመጀመሪያው ትልቁ ሐላል መብላት ነው ምግባችን ሐላል ከሆነ ምንመገበው ነገር ጥሩ ሐላል የተፈቀደ ሐራም የሌለበት በመዋሸት ያልተገኘ በማጭበርበር በሊቤነት የተገኘ ሳይሆን ንጹህ ገንዘብ ሰርተን ንጹህ ምንመገብ ከሆነ ያኔ አላህ ዱዓችንን ይቀበለናል ሌላው من آداب الدعاء افتتاحه بحمد الله تعالى والثناء عليه والصلاة والسلام على رسوله صلى الله عليه وسلم ዱዓችንን በምን መጀመር አላህን መጀመሪያ በማመስገን አልহামዱሊላህ ብለን አላህን ማመስገን የአላህን ትልቅነት መግለጽ لك الحمد كله وعلانيته وسره اللهم لك الحمد على ما أنعمت وخلقت ورزقت الله በሰጠህ ጸጋ ሁሉ አልহামዱሊላህ ምስጋና ይገባህ አንተ ትልቅ ነህ አንተ ቸር ነህ አንተ خالق السماوات والارض ሰማያትና ምድር የፈጠርክ ሀብታም ነህ አንተ الغني ونحن الفقراء ሁልጊዜ የማያልቅብህ ሀብታም ነህ ብለን አላህን አመስግነን አላህን አሞግሰን والصلاه على رسول الله صلى الله عليه وسلم በነብዩ ላይ ሶላዋት አውርደን መጀመር ማለት ነው ይሄ እንግዲህ የዱዓ ዋና መግቢያ ነው ዝም ብለን ቀጥታ አላህ እንደዚህ ያድርግልን ብንለው ይሄ አደብ አይደለም በሰዎች ዘንድ እንኳን የሆነ ሰው ስትጠይቀው ስለሱ ትልቅነት ገልጸህ ስለ ቸርነቱ ገልጸህ የሆነ ሐጃ እንዳለበት ብትነግረው በቀላሉ ሊተባበር ይችላል በቀጥታ ግዝ ብለህ ይሄን ስጠኝ ብትለው ይሄን አድርግልኝ ብትለው ምንድነው ይሄ ሰው ነው የሚልህ ይኸው አደብ አለው ሰዎች እርሳቸው እንኳን ሊያደርጉት የሚገባ አደብ አለ አላህ ደግሞ ወሊላሂ አልመሰሉል አዕላ አላህ ደግሞ ትልቅ ምሳሌዎች ለአላህ አሉት ስለዚህ አላህን ስንለምን አደብ ዝም ብሎ አላህ እንደዚህ ያደርገኝ ልጅ ስጠኝ ሀብት ስጠኝ ከማለታችን በፊት የአላህን ትልቅነት እንግለጽ አላህን እናመስግነው የአላህን ቸርነት እንግለጽ ፋጢሩ السماوات والارض የሰማያትና ምድር ባለቤት መሆኑን የማያልቅበት غني እንደሆነ ሰጭ እንደሆነ ቸር እንደሆነ ገልጸን ከዛም አያይዘን اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد የሚለውን ዱዓ አድርገን ይሄን ዱዓ መጀመር ያኔ ዱዓችን የበለጠ ተቀባይነትን ያገኛል وكذلك وختمه بذلك ዱዓ ስንጨርስም አላህን አመስግነን ረሱል ላይ ሰለላሁ ዐለይሂ ወሰለም ዱዓ ሶላዋት አውርደን መጨረስ ይሄም አንዱ አደብ ነው ማለት ነው وكذلك رفع اليدين ከዱዓ ስርዓቶችና አደቦች አንዱ እጆችን ከፍ አድርገህ አላህን መለመን ረሱላህ ሰለላሁ ዐለይሂ ወሰለም አሉ እነላህ ሐዩን ከሪም አላህ ሐያ ያደርጋል ቸር ነው አንድ ሰው እጁን አንስቶ ለምኖት በዜሮ አይመልሳቸውም አሉ لا يردهما صفرا حي كريم الله حيا ያደርጋል አሉ ሱብሃንአላህ ከሪም ነው ቸር ነው አንድ ባሪያው እጁን አንስቶ ያ ረብ አላህ ስጠኝ እንደዚህ ያድርግልኝ ብሎ ለምኖት በዜሮ አይመልሳቸውም የሰጠው ቢሆን እንጂ መስፈርቶችን አሟልቶ የቂን ብሎ ودعوا الله وانتم موقنون بالاجابه الجزم في الدعاء የሚለው ማለት ነው ሌላው አንዱ አደብ አላህ ያደርግልኛል ይሰጠኛል የሚል እምነት ሊኖራል ይገባል ሙቂኑነ ቢልኢጃባ አላህ ይሰጠናል በሚለው እርግጠኛ ሆናችሁ ነው አላህን መለመን አሉ ማል ኢልሃሂ ዐለ አላህ ያውም ደግሞ አንድ ጊዜ ሁለት ጊዜ አይደለም ሁሉ ጊዜ መለመን ኢልሃሂ ይፈልጋል አላህ ይወዳል
ሁል ጊዜ ስትለምነው አላህ ይወዳል ይሄን እና ይሄ ምንድነው ሙቂኑነ ቢልኢጃባ አላህ ያደርግልኛል የሚለውን የቂን ብላችሁ ነው ማድረግ ያለባችሁ አሉ ወዐደሙል ኢስቲዕጃል ደግሞ መቸኮል የለባችሁም አሉ ምንድነው ማለም ያዕጀል አሉ አንድ ሰው የሚያደርገው ዱዓ አላህ ይቀበለዋል አሉ ማለም ያዕጀል እስካልቸኮለ ድረስ አሉ እንዴት ነው የሚቸኩለው ሲሏቸው قال يقول دعوت فلم يستجب ስንት ጊዜ ዱዓ አደረኩ እስካሁን ምንም ያየሁት ነገር የለም እስካሁን ምንም ነገር የለም እስካላለ ድረስ አሉ አላህ አንተ ሙቂኑን ቢልኢጃባ አላህ ያደርግልኛል የሚለውን የቂን ብለህ ነው አትቸኩል ደግሞ ይሄ ነገር አሁን መሆን አለበት ብለህ አትቸኩል ለምን ከቸኮልክ ያ ዱዓ አይሆንም አጀል ሊኖርህ አይገባም وكذلك تحري اوقات الاجابه دعاء مستجاب የሚሆንባቸው ጊዜያትን ጠብቀን ማድረግ አንዱ ዱዓችን የበለጠ ተቀባይነት እና استجابه እንዲያገኝ ያደርጋል ለምሳሌ ከثلث الاخر من الليل ሌሊቱ መጨረሻ አካባቢ ላይ 9 ሰዓት 8 ሰዓት 10 ሰዓት ላይ وبين الاذان والاقامه በአዛንና በኢቃማ መካከል የሚደረግ ዱዓ لا يرد الدعاء بين الاذان والاقامه በአዛንና በኢቃማ መካከል የሚደረግ ዱዓ ተቀባይነት አለው ብለዋል ረሱላህ ሰለላሁ ዐለይሂ ወሰለም እነዚህን ሰዓት መጠቀም وكذلك السجود سجود በምናደርግበት ወቅት የሚደረግ ዱዓም እንደዛው ተቀባይነት ያለው ነው ለهذا الرسول صلى الله عليه وسلم اقرب ما يكون العبد الى ربه وهو ساجد فاكثروا فيه من الدعاء فقبلوا ان يستجاب لكم አንድ ባሪያ ወደ አላህ የበለጠ ቅርብ የሚሆነው وهو ساجد السجود በሚያደርግበት ወቅት ነው አሉ ساجدون هنا منتهى الخضوع والتذلل لله سبحانه وتعالى አንድ ሰው ስጁድ ሲያደርግ እኮ የመጨረሻ ለአላህ የሚጓደቅበት ክብሩን የሚገልጽበት የአላህ ክብር የሚገለጽበት ስጁድ ነው እንግዲህ ስጁድ ማለት የሶላት ዋናው አስኳሉ ስጁድ ነው ሌላው ሁሉ ወሲላ ነው ይላሉ ዑለሞች ለምን ይሄ የተከበረውን አሽረፉ ما في الانسان ይሄ ከሰዎች ሰውነት ክፍል ትልቁ ክብር ያለው ፊት ነው ግንባር ነው ይሄን ግንባርን ሰዎች የሚረጋገጡበት ቦታ አፈር ላይ እነዚህ ስታላተመው منتهى الخضوع والتذلل የመጨረሻ ለአላህ የተናነስክ መሆን እዛ ላይ ነው የሚገለጸው ያኔ ያአላህ ወደ አላህ የበለጥ የቀረብክ ነህ ዱዓ አድርግ فقبلوا ان يستجاب لكم ያኔ የምታደርጉት ዱዓ استجابه ያገኛል አላህ እሺ ይላችኋል መርሐባ ይላችኋል ሱጁድ አድርገህ ዱዓ አድርግ لا دنياهم لا آخرهم لا ولاجوجهم لا أنتم اللهم اغفر لي ولوالدي وللمؤمنين يوم يقوم الحساب لا دعاء أدرك ربي اغفر لي ولوالدي وللمؤمنين يوم يقوم الحساب لانهم ولاجوجهم لا أماميوች ሁሉ ማረን بلا دعاء أدرك يا الله ምህረት ሰፊ ነው وكذلك تكرار الدعاء دعاء በተደጋጋሚ ማድረግ ያን 3 ጊዜ አንድ ዱዓ 3 ጊዜ ደጋግመህ ማድረግም ይሄም አንዱ من آداب الدعاء ነው والتوصل بأسماء الله وصفاته እንደዚህ የአላህን ስሞች በማንሳት አላህ መለመን كما قال تعالى ولله الأسماء الحسنى فادعوه بها الله ደጋግ ስሞች አሉት فادعوه بها እነሱን በማንሳት ዱዓ አድርጉት ለምኑት አለ አላህ እንግዲህ ደጋግ ስሞች አሉት ሁስና ናቸው በጣም መልካም የሆኑ በጣም ደጋግ የሆኑ ስሞች አሉት ያ ገፉር የአላህ ስም ነው ገፉር የሚለው ስሙ ነው ሸኩር ስሙ ነው ረዛቅ ስሙ ነው ራዚቅ ስሙ ነው ተዋብ ስሙ ነው አላህ የሆነ ነገር ሊሰጥ ከፈለክ ያ ረዛቅ ወርዙቅኒ ይበል አንተ ሰጪ ሆንከው ጌታ ስጠኝ ይበል ያ ገፉር እንዲምርህ ከፈለክ ያ ገፉር አንተ መሐሪ ሆንከው አላህ ሆይ ማረኝ ይበል ያ ረሂም እርሐምኒ አንተ አዛኝ ሆንከው ጌታ እዘንልኝ ይበል ለአንተ ለምትለምነው ነገር ተስማሚ ሆነውን የአላህን ስም አንስተህ አላህን ተማጸን ማለት ነው ولله الاسماء الحسنى فادعوه بها በእነሱ ለምኑት الاسماء الحسنى ደጋግ ስሞች አሉት አላህ الانكسار بين يدي الله والافتقار اليه አላህን ስትለምን ተናንሰህ ዝቅ ብለህ ደሃነኝ አልችልም አንተ ካልሰጠኸኝ ማንንም አይሰጠኝ ብለህ ለአላህ ተናንሰህ ዝቅ ብለህ መለመን كذلك حضور القلب ልብህን
አምጣው አንተ እጅህን አንስተህ በቃል እየተናገርክ ልብህ ግን ሌላ ቦታ ላይ ያለው ይሄ ዱዓ አይሰራም ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ኢነላህ ላ ይቅበሉ ዱዓን ሚን ቀልቢን ጋፊልን ላሂን ብለዋል ዝንጉ የሆነ ቀልብ ላሂ የሆነ የዘነጋ ጋፊል የሆነ የሚደረግ ዱዓ አላህ አይቀበልም ማለት እንደዚህ አይነት ዱዓ አላህ አይቀበልም ንቃት ኖሮህ ነቅተህ ወደ አላህ ልብህን አቅርበህ ነው አላህን መለመን ያለብህ ያኔ አላህ ዱዓህን ይቀበልሃል وكذلك عند الأذان أو أدبار الصلوات المكتوبة كصلوات بحالا ግዴታ ሶላቶችን ከሰገር በኋላ የምናደርገው ዱዓ ተቀባይነት ያለው ነው ለهذا رسول الله صلى الله عليه وسلم ሙዓዝ የተባለውን ሱሐቢ ምን አሉት ያ ሙዓዝ لا تدعن دبور كل صلاة أن تقول اللهم أعني على ذكرك وشكرك وحسن عبادتك ሙዓዝ ያሉ ፈርድ ሶላት በሰገርክ ቁጥር ከሰገርክ በኋላ ይሄን ዱዓ ማድረግ እንዳትዘነጋሉት اللهم أعني على ذكرك وشكرك وحسن عبادتك الله أعني على ذكرك أنت لما ذكر وشكرك أنت لما مسجد وحسن عبادتك أنت بطر ሁኔታ ለመገዛት አብቃኝ ብለህ ዱዓ አድርግ አሉት ማለት ነው ስለዚህ ይሄ ዱዓ ሁሉ ጊዜ ልናደርግ የሚገባው ነው የዱዓ ደግሞ ጀዋሚው ዱዓ የሚባሉ አሉ ኢንሻአላህ ይሄን በቀጣይ በሌላ ትምህርታችን የምናይ ይሆናል وبالله التوفيق السلام عليكم ورحمة الله وبركاته